አንተዬ እንደው ምሽቴ ላይ ቂጧ ያለውን ጠባሳ እንዲሁ ምን ማድረግ እንደሚሻል አንተ ባለፈው ያየሁት እኮ እንደው ኧረ ጉድ ነገር ምንድነው ሃይማኖትሽ? ሙስሊም ነኝ። ሙስሊም? እኔን ታውቂኛለሽ? አላውቅም። በእውነት ወላሂ። ስንት ልጅ ነው ያለሽ? አራት። አበሳ? አንደኛ ልጅ ነው አባስ። ሃሌሉያ። አሲያ ነው አሲያ ነው። ሃሌሉያ። ወርሃላ ከዛ ጀዋር አብደላ ሃሌሉያ። እንዲህ አለኝ መረረኛ አላሰለቸኝ አረ ይህን ኑሮ አረ ምን ላድርገው ወገው ወጣ። እሺ ቀጥይ። ስም እንዳጠቅሽ አመሰግናለሁ። ያው እኔ የጽዳት ኃላፊ ነኝ። ስለዚህ መስሪያ ቤት ሳነሳ ምንድነው ሽንት ቤቱ በቃ እንዳለ ሰራተኛው ይገባል። መሰረተ ድንጋይ የሚያክል ነገር ነው እየጣለ የሚወጣው። ያው ደግሞ ይስቃሉ እኮ አፍሩም። እዚሁ ያሉት ናቸው እኮ። ምንድነው ችግሩ ደግሞ ውሃም የለም። አሁን መካሻ ብንመለከት ማለት ነው። ስም አትጥሪ እያልኩሽ አይደል እንዴ? ስም ለምን ትጠቅሻለሽ? ስም ጠቀስኩ አይደል? እሱ ማለት ነው። እሱ ሽንት ቤት አጠቃቀሙን ብናወራ ምን ትገላምጠኛለህ እንዴ? እንደ ባህሪው ነው። አሁን ሲያወራ እንደምታዩት ነው። እዛም ሲገባ እዚህም ሲያወራ ዳርዳሩን ይላል አይደል? እዛም ደግሞ ሽንት ቤት ሲገባ ዳርዳሩን ነው የሚለው። ለምን መሀሉን እንደማይጠቀመው አይገባኝም። ግን ተምሯል፣ ማስተርስ አለው። በእናትህ ስለ ሰው ምናምን እኔ ሀሜት ምናምን አልፈልግም። ሰላም እንዴት ነሽ? እንዴ አስታወስኩሽ። አንቺ የገቢዎች ተቆጣጣሪ ነሽ አይደል? ወይ ታውቁ አሁንማ። ኧረ እባክሽ ተውሽ። ኧረ እንኳን ተውሽ በእናትሽ። እንዴ እኛን እኮ አማረራችሁን እኮ። እንዴት እንዴ? አሁን ሱቁን እንደዚህ ሞልቶ ብታዩ እናንተ ትመጣላችሁ የተባለ ቀን ደብቀን እኮ ነው። አሁን አትመጡም ስለተባለ ነው እንደዚህ ሞላ ያደረግነው። ኧረ አሰቃያችሁን። ውይ እኔ የምልሽ ቁጥጥሩን ትተሽ ግን ምን ጀመርሽ? ኃላፊ ሆንኩ። የምን ኃላፊ? የገቢዎች። እኔ እኮ ያመኛል ታውቂያለሽ። ትንሽ ነካ ያደርገኛል። እኔ እኮ አማኑኤል ዛሬ ልሂድ ነገ አልሂድ እያልኩ እኮ ነው በእናትሽ።